የነቢያችን ሰለላሁ ዐለይሂ ወሰለም ቀለበት እዚህ ወድቃ ስለነበር ቢዕሩል ኻቲማ ተብላ ትጠራለች። ወዛሊከ ሊሱቁጥ ኻቲመ ነቢይ ሰለላሁ ዐለይሂ ወሰለም ፊሃ ፊ ዐህድ አልኸሊፈት አራሽድ ዑስማን ብን ዐፋን ረዲየላሁ ዐንሁ። ቢዕሩል ኻቲማ የቀለበቷ ምንጭ ተብሎ የተሰየመበትም ስያሜ ነቢያችን ሰለላሁ ዐለይሂ ወሰለም ቀለበታቸው በዑስማን ብን ዐፋን ዘመን ከእርሱ ዘንድ ነበረና እዚህ ውስጥ በመውደቋ ምክንያት በዚህ ተሰየመ ይችላል። ارتبطت البئر بالسيرة النبوية الشريفة በዚህ ምክንያት እቺ የምንጭ ቦታ ከነቢያችን ሰለላሁ ዐለይሂ ወሰለም የህይወት ታሪክ ጋር ተሳሰረች። ቀለበታቸው በዚህ ውስጥ ስለወደቀች ማለት ነው። حيث جلس النبي صلى الله عليه وسلم في القفر حوض الماء الذي بين قرني البئر ነቢያችን ሰለላሁ ዐለይሂ ወሰለም በዚህ በምንጭ ዳር ላይ ተቀምጠውም ስለነበር ይላል። በዚህ በዳሯ ላይ ቁጭ ብለው ስለነበር ነቢያችን ሰለላሁ ዐለይሂ ወሰለም وجلس عن يمينه أبو بكر الصديق رضي الله عنه وعن شماله عمر بن الخطاب رضي الله عنه أياتو كنبياتنا صلى الله عليه وسلم قلنا أبو بكر الصديق كقراتشو رقم عمر بن الخطاب تكمتونا بريلا وجلس عثمان بن عفان رضي الله عنه في الجهة المقابلة لهما عثمان بن عفان دقمو كأن نرسو أقطع ፊት ለፊት ባለው ቦታ ላይ ተቀምጦ ነበር ይላል። እንግዲህ እዚህ ጋር እዚህ ይሄ ምንጭ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ዳሩ ላይ ተቀምጠዋል። ከቀኛቸው አቡበክር ከግራቸው ዑስማን ዑመር ከፊት ለፊታቸው ደግሞ ዑስማን ብን ዐፋን ተቀምጦ ነበር። የዛኔ ወበሸረሁም አልነቢይ ሰለላሁ ዐለይሂ ወሰለም ቢልጀና በዚህ ቦታ ላይ ተቀምጠው ነው ነቢያችን ሰለላሁ ዐለይሂ ወሰለም በጀነት ያበሰሯቸው ሶስታቸውንም አቡበክርም ዑመርን ዑስማንን። ይሄንን ይመስላል የዚህ ቢዕሩ አሪስ ወይንም ደግሞ ቢዕሩል ኻቲማ ተብላ ትጠራለች ማለት ነው።